أنا بوتلا ሃይ ሰላም እንዴት ናችሁ? እንግዲህ ከቤት ስወጣ ጀምሬ ያልቀረጽኩላችሁማ ከቤቢ ካልተመቸኝ ነውና ዛሬ ደስ የሚል ሰርፕራይዝ አድርጎኛል ባለቤቴና ኩሪፍቱ ወሰደን እና ማለት ገብተን ልንወጣ ተዝናንተን ልንወጣ ነበርና አንድ ቀን ለምን አናድረም ተብሎ ዋው ደስ ይላል። ባይ ዘ ዌይ እንጨት አልወድም ማለት ይጨንቀኛል። ይሄ ቤት ውስጥ እንጨት ከለሮች ምናምን እና እዚህ ግን እውነት በጣም ደስ ያለኝ ማለት አይደብርም። በቃ ደስ ይላል። የሆነ አሰራራቸው በጣም ባህላዊ ሆኖ ግን ደስ ይላል። በጣም ነው የወደድኩትና አንዳንድ ነገር አሳያችኋለሁ። እንግዲህ ስንዝናና የሆነ አዳራሽ እሱን ነው የወሰድኩላችሁ። የምን አዳራሽ ነው ያልከው? አትሩጥ። እሺ አትሩጥ። ሬስቶራንት ማለት ሬስቶራንት ያው ነው ሬስቶራንት ነው። ያዘኝሽ ጥላ እየረገጥ እጄን ያዘ። ባባ ይሻላል። በዚህ አይደለም መሰለኝ በሩ እኮ ሌላ በር ካለ እኮ ብዬ ነው። ባባ 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 ህፃናት እዚህ ጋር እራሱ ገንዳሉ ኪችን ነው ይሄ። በዚህ እኮ እና እዚህ ጋር በቃ ቁርስ እስከ 4 ነበርና መድረስ የነበረብን እኛ አርፍደን ደርሰን ተነስቶ ነው ያው ከሆቴሉ ጋር ስለሆነ ቁርስ አላወቅንም። ከ4 ሰዓት አርፍደን መተን ብፌ ተነስቷልና ልጨነቅ ይሰራላችኋል ፍርፍር ተብለን እየጠበቅን ለቤቢሹም ኦት ሊሰራለት ነውና ፈታ እያለን ነው። አባቴ ስላላቸው ሰጥተዋቸው ወላጆች ፈታ ይላሉ። ማን አለ ለማያ እንዴ እነ እንትና እንኳን አላየሁም። ቤቢ ይሄ ረጅም ተራ ያ ሁሉም እንደዚህ ነው። ደረጃ ነው። በዛ ብንሄድ እኮ እንቀለናል። ምን አለ መንገድ ነው አንድ ዙራ እናቀርባለና መንገድ ይሄ አለ። ባለፈው ከኛ ጋር ተገናኙ አይደል? እኛ ከይሄንን ወጣ እነሱ በዛ ወጣ። ምን ትናዚህ ነው በዚህ ቤት ማለት የሚሰሩት ማማ እዚህ ሰርቷል። ድንጋማ ነው ይገረው ኦሬት እዚህ መጥቶ የሆነ ሙቀት ይለቅበታል። ይሄ እኮ በእኛ ሩም በኩል ማለት ነው። አሃ እንትኑ እየተከተላቸው ካሜራ እየቀረጻቸው ነው። በጣም የሚያስፈራው እኮ። እዚህ ጋር ደግሞ ያው ጀልባ አብረን መንዳት አልቻልንም። ምክንያቱም ቤቢ ስላለ ቤቢ የሚይዘው ሰው ስለሚያስፈልግ በለየ ብቻ ነበር እና አባው ቁጭ አለ። ከጠረፍ እስከ ጠረፍ ጀምር ተመቸው ማለት በጣም የሚያስፈራኝ ፓርት ነገር ቢኖር ይሄ ነው እና እሱ እንዳለ ዙሪያውን ይዞረው ማለት ይቻላል። ከላይም ወደ ላይ እዚህ ጋር በጎን በኩል ነው እና እንደውም አሳጥሬ ቆርጬው ነው ጥቁ ነው የሚሄደው። ታይ ከፊትም ላይ መጨረሻ ደረሰ። በዚህ በኩልም የተከለከለበት ድረስ እየሄደ እንትን አለ እና
በጣም ነው የሚያስፈራው። ብቻ ነው ገና ለመጀመሪያ ጊዜ መቅዘፍ ነው የሚባለው ጀልባ በሉት ብቻ እና ብቻ አልጠግብም ብሎ በመከራ ነው የተመለሰው ዞሮ ዞሮ ሲጠግብ እና አሁን ደግሞ የኔ ተራ ሆነና በጣም ነው የፈራሁት። እንደውም ቀና ብሎ ሲታይ ይሻላል። ብዙ መራቅም አልፈልኩም መመለስ የምችል አልመሰለኝም ነው። ትንሽ ብቻ ነው ሄጄ የተመለስኩት ነው። በጣም ነው የሚያስፈራው። የምር በጣም ያስፈራል። እዚህ ጋር እንግዲህ ግማሽ ደርሼ የተመለስኩ ነው። አባትና ልጅ እየቀረጹኝ ነው። ግን ይሄ በጣም ያስፈራል እንዴ! እና አንዳንዴ ፈታ ማለት ጥሩ ነው። አእምሮ ማደስ ይህ ነገር እኔ ፈርቼዋለሁ። እሱ ግን በጣም ወዶታል፣ ተመችቶታል። ብቻ ኦልሬዲ አሁን እየተጠጋሁ ነው፣ እየደረስኩ እንደው ንፋስ እንትን አለኝና እየገፋኝ ነበር። ከግማሽም ቢሆን ተመልሼና በእርግጥ ይሄ እንዲያርጊ ሲለኝ እየሰማሁ ነው የመጣሁት። ማሚ እህት ማሚ 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 መጣች። አንበሳ ነሽ። አላሁ አክበር አላሁ አክበር። እንዳትለቂው እንዲስብሽ አልተቻለችም አላለም። ቶሎ ስለመጣሁለት ነው መሰለኝ ትላለህ። አይ እኔ እንዴት እንደፈራሁኝ ግማሽ ላይ ደርሼ ነው የተመለስኩትና በጣም የሚያስፈራው እንዴ! በጣም የሚያስፈራው። ብቻ ግን ፈናለሁ፣ ደስ ይላል። ሜቢ 2 ብንሆን ደስ ይለኛል። ብቻ ስለሆነ ግን በጣም ያስፈራል ነው። አብረሽ ተንሸራተች። አጭር ነች። አረ ይፈራል። እስኪና ላይ በየት ነው የምትወጣው? በዚህ እኮ ነው የገመዱ። በዚህ ነው የምትመጡት? በዚህ ነው የምትመጡት? አንቺ ነኝ ይዘዋለሁ። በቃ እዛ ላይ አንሸራተንሽ። የሚኒ አይተው ሚኒ እንደሚኒ ሽርተት ትላለህ። አይጋጭም ሚና ይችላል እሱ ወደዚህ ያጋጭዋል። ቁጭ ብሎ ነው የሚሸራተተው። አያስፈራም። እዚህ ጋር ቁጭ አድርጊ ሚና፣ እቀፊና እዚህ ጋር ቁጭ አድርጊ። ተንሸራተች። ምንም ያስፈራው? ምንም ያስፈራ? ምኑ ነው የሚያስፈራው?
እጁ ወደ ውስጥ ያዩ ወረታች አርገሽ ያዩ አለ መዚህ ቁጭ አርጊው እግሩ እጁ በውስጥ በኩል አርጊው ይፈቀዋል እሱ ሚና አራስሽ አንቺ ላይ እንዲቀበጥ እኮ ነው አንቺ ላይ ቁጭ ስታርጊው እግሩን አይሰካም እሺ ልቀቂው እሺ ቤቢ ልቀቂው አስተኝና ልቀቂው ቤቢ ባባ እዚህ ጋር በጣም ነው የሚያስፈራው የምር እሱን ይዤ መንሸራት ማለት ኦልሬዲ እንትኑ ሊመታው ነው ግድግዳውና አሳዘነኝ በቃ የሆነ እግሩን ችክል ያደርግብኛል እና ፈራሁኝ ለጉድ እኔም ፈራሁኝ እና መለጋጊ ይለኛል ጭራሽ እሱ ወስዶ ብቻውን ሊለቀው እዛ ፈራሁ ምናምን አሁን እሱ አባቱ አደረገው ግን ፈራሁ ውሃው ሲነካ ቅዝቃዜው ስላለ በጣም ይፈራው እና ልጄን አዝናናለሁ ብዬ አሳቀቅኩት በሉት ማለት በጣም ነው ውሃ የሚወደው ሲጀምርና እዚህ ጋር ግን በጣም ፈራ ማለት ልጆችም ቢያይ ምናምን እንደውም እዚህ ጋር ከዚህኛው ይልቅ በዛ በኩል ያለው ህፃናቱ ይበዙበታልና እዛ ይሻላል ምናምን ብለን ከዚህኛው ወጥተን እዚህ ማንም የለም ነበርና ወደዛኛው ልንሻገር ነውና በቃ በጣም ነው የፈራው በጣም በቃ የሚደሰት መስሎኝ ነበር ውሃ እንዳወዳደሉ ግን ያው አልሆነም ቤት ጋር በዚህ ጋር እኮ ነው ምን እዚህ ነው ያለው ጊፍት ሾፕ ነው የሚለው ለዛ ነበር ስላል ንግዛ ያልኩት አልኩ ለልጆቹ ምን ያደርግለታል እሱ ውሃ ውስጥ አይገባም አላልከኝም የኔ ነጫጭባ ዲቪዚ እዚህ ጋር ልጆች አሉ ብለን ነበር ያመጣነው እና እንደውም በጣም ፈራ አልቻለም ጭራሽ ባሰበትና ውሃ ሲነካው ጭራሽ አንዴ ማሚ አንዴ ባባ በቃ ካንዳችን ወደ አንዳችን መሄድ ምናምን ሆነ እንደውም እዚህ ጋር ስልኬ ውሃ እንዳይነካብኝ ብዬ እንትን አልኩኝና ስልኬ እንደውም ላስቀምጥ ሄድኩኝ በጣም ፈራ ማለት በቃ ውሃ ሲነካው ምንም እንትን አላለም እና ልጄን አስደስታለሁ ብዬ አሳቀቅኩት እና እዚህ ጋር እንትን እንዲል እየሞከርኩት ነበር እንዲጫወት እየሞከርነው ነበር በቃ ፈርቶ ልጥፍ አለ ምንም በቃ አንቺ የልግባሽ አንቺ ማትገኝ ከሆነ አንቺ የት ነው የምትገባው ማሚ ያዛ ማሚ ቤቢ አይ ማሚ ያዛ ሹ አሁን እንደ ልጅ ራሴ ጀመርኩላችኋለሁ የቤቢ ነገር አልሆነም በቃ እንደውም እዚህ ጋር እሱ ስለበረደው በጣም ይዞት ሄደና ልብስ ቀይሮለት ምናምን መጣ እዚህ ጋር ደግሞ እሱ አንዴ ነው ምናምን ተጫወተና ከዛ ሄዶ ልብሱን ቀይሮለት ከመጣ በኋላ እኔ ምግብ ሳበላው እዚህ ጋር ትንሽ ሰዓት እንትን አለ እና ተመለሰ ከዛ እኔ ቤቢን ሰጠውትና መጣኝ እዚህና መብራት አልነበረም ደም ትንሽ ነካልኩ በኋላ መብራት መጣ
እዚህ ጋር ዌቡ ሲከፈት ዋው በጣም ነው ደስ የሚለው እና በቃ ልጅ ሊሆን መሰለኝ እና እዚህ ጋር ሲቀርጽ ማለት ነው አላየኝም። ከዛ ሲመጣ ብዙ ሰው ስለሆነ እኔ መኖሬንም አላየም። ልክ ስንጨርስ ደግሞ የሉም። ዞር ስል አልቆ ሳይ ደግሞ የሉም። ለካ ወደ መኪና ከዛ ሳይ መኪና ውስጥ ሄደዋል። ከዛ ዌቭ በጣም ተዝናናው። ከዛ አስፈሪው ጋር ገባን። እዚህ ጋር እኔ ነኝ የሆነ 3 ጓደኛሞች ነበሩ። 4 ሆነን 2 ግን እምቢ አሉ። እኔና አንዷ በቃ እስኪ በቃን ተጫወት። በጣም የሚያስፈራው በጣም ነው ይሄ ደስ የሚል ስቃይ የሚባል አይነት እንትን እና በጣም ደስ ይላልና እዚህ ጋር በቃ እየፈለጉኝ ነውና አሁን ነው የሚያገኙኝ ራሱና ግራ ገብቷቸው ፈልገው እዚህ ጋር እየጠበቁኝ ነው ማለት ስልክ የሚውሃ ስለነበረ በቃ ልጅ እንዳለኝ ረስቼ ልጅ ሆንኩኝ። Mommy. Mina. ምን ይተኛል? የት ሄደሽ ነው? የት ሄደሽ ነበር? ምን ውስጥ ይበላችሁ። ከዛ ስጨርስ የላችሁም ደግሞ ከዛ ሳይ መኪና ውስጥ ገብታችሁ እና ጋይስ በቃ እዚህ ጋር ልብስ እስከቀየር እየጠበቁኝ ነበር። ሁሉን ተጫውቼው እና የሚያስፈራውን ፓርት መሀል ላይ አስገብቼላችኋለሁ እና በቃ ደስ ይል ነበረ። ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ሼር አድርጉ። የመጀመሪያ ቪዲዮ ነው። አስተያየት ኮሜንት አድርጉልኝ እና ሞኔታይዝ እንድደረግ ፕሊዝ በእናታችሁ እሺ ጋይስ። እና አስፈሪውን ጨዋታ መጨረሻ ላይ አስገብቼላችኋለሁ። ደስ የሚል ስቃይ